ሰላም ዲሃና ነኝ። ዛሬ ይዣችሁ መሄደው በጣም የሚያምር ሌክ ነው። ከዚህ በፊት ሄጄው አላውቅም፣ ግን ምንም ችግር የለም። እድሜ በማፕስ ነው የምንሄደው። ያው ትሬን እንደተለመደው ገብተናል። በጣም ብዙ ቦታ በትሬን ነው እና የምንሄደው። ይሄ ኦልሬዲ እዛው ሌኩ አጠገብ ነው። በጣም ነው የሚያምር ቦታ ስለነበረ ለምን ሼር አላረገው፣ ለምን አይምሯችሁን አላረጋጋው ብዬ አስቤ ነው። ያው ዩር ዌልካም። ከዛ በኋላ ብቻ ቀጠልኩኝና ወደ ሌኩ አካባቢ እየሄድኩኝ ነው። እዚህ ጋር አይደለም፣ ይሄም ራሱ አልደረስንም። በጣም ደስ የሚለው ነገር ቻይና ውስጥ ማለት ነው ጋይስ፣ ይሄ ነው ሌኩ። ደስ የሚለው ነገር ምንድን ነው? ብዙ አሪፍ ቦታዎችን ማለት ነው ያለ ገንዘብ ገብታችሁ ተዝናንታችሁ ፈታ ብላችሁ መውጣት ትችላላችሁ። ሌኩ እንዴት እንደሚያምር በአጠቃላይ ይሄ ቪሌጁ ራሱ በጣም ነበር የሚያምረው። እውነት ለመናገር የሆነ ለየት ያለ ዲዛይን ነው። ቻይና ውስጥ ያው ብዙ ቦታ የሚያማምር ቦታ ቢኖርም አንዳንድ ቦታዎች ደግሞ በደንብ ሳብ ያደርጋሉ ነው እላቤት ሰው ማች በውስጤ አንዳንድ ቦታ እየወጣሁኝ ስጎበኝ ማለት ነው ትንንሽዬ ቪዲዮዎችን እንትን ላይ ሼር አደርጋለሁ ስናፕቻት ላይ እና ለምን በሰፊው ሼር አታረጊልንም ለምን እኛስ ደስ አይለንም ምናምን ያሉኝ ሰዎች ስለነበሩ መታሰቢያነቱ ለነሱ ይሁንና እንደዚህ አንዳንድ ጊዜ እየወጣሁኝ ቪዲዮ ሼር ማድረግላችሁ ነው የሚሆነው። ከዛ ውጪ ደግሞ ቻይናን በተመለከተ አንድ ኢንፎርሜሽን ሼር እንደራረግበታለን። የስ እንደምታዩ በጣም የሚያምር ነበረው። ቅናት ነገር ነው የሚሰማኝ እኔ በወጣው ቁጥር ቻይና ውስጥ ላይ መቼ ነው እኔም ሀገሬ እንደዚህ አይነት ፕሪቪሌጅ እንደዚህ አይነት ቆንጆ ነገሮችን የምንታደለው ብዬ አስባለሁኝ። ብቻዬን ከመቆጭ አብረን ቆጭና ፓወራችንን አጠራቅመን አንድ ቀን የተሻለ ነገር ኦብቪየስሊ እንሰራለን። አሁን ኦልሬዲ እየመሸ ስለነበረ ለመውጣት እያኮበከብኩኝ ነበረ። ግን ወይኔ ሰማዩ እንዴት እንደሚያምር እንደነበረ የሆነ ልከታ ቴክ አ ዲፕ ብሬዝ በደንብ ተንፍሱ እና ሪላክስ አርጉ። የስ ቴንክ ዩ ሶ ማች። ከዛም እዚህ ጋር አንድ ሰው እየዘፈነ ነበረ እና ለምን ቆሜ ትንሽ አላዳምጠውም አልኩኝ። ልብ የሚነካ ነገር ነበር እያለ ነበረው። ትንሽ እንድታዳምጡ ፈልጌ ነበር፣ ግን ቻይንኛ ነው። እንደተረጉምላችሁ ደግሞ አማርኛው ትንሽ ይከብዳል። በአማርኛ ይከብዳል እና አይ ቲንክ ይበቃችኋል። ወደ መንገዱ መቀጠል አለብን፣ ምክንያቱም ወደዛ የምናየው እዛ ሰፈር አለና መሄድ ነበረብን። ቶሎ ነው የሚመሸው። ያው መሸ ስላችሁ መምሸቱ አያስፈራም፣ ግን ምናልባት ትሬን ልናጣ እንችላለን ብዬ ስላሰብኩኝ በቃ ወጣ አልኩኝ ነው ጉዜን ቀጠልኩኝ። እዚህ ጋር ግን ስወጣ በጣም ረፍዶ ነበርና በትሬን ከመሄድ በታክሲ ቅርብ ነበር። ታክሲ ይዤ ወደ ቤት ደረስኩኝ ማለት ነው። ቤት ገብቻለሁኝ። ስላያችሁት አመሰግናለሁኝ። ባይ። በሚቀጥለው ቪዲዮ እስከምንገናኝ ባይ ባይ።